ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? ሰላም ናችሁ ወይ? ጤናችሁ ሰላም ነው ወይ? እንዴት ነው? እዩት እንግዲህ ሳኡዲ ነው። አጋጣሚ እዛ ጋር ያለችው መኪና ተሳቢዋን ይዤ ነው ያለሁት። ተበላሽታ ነው እና ምን አስቤ መሰላችሁ? ይሄንን ላሳያችሁ ፈልጌ ነው። ይሄን በረሃ አስባችሁታል? ከሀገር ያለው የሌለውን ቅርስ አውድማችሁ ወደዚህ ስትመጡ የሚገጥማችሁ እንደዚህ አይነት በረሃ ሊሆን ይችላል። አያችኋቸው? እነዚህ አሁን ሱዳኖች ናቸው እና ብዙ ምኛ ልጆች አሉ እዚህ እንደዚህ አይነት በረሃ ላይ የሚሰሩ ማለት ነው። አስባችሁታል? የሀገር 600 እና 700 ሺህ ብር ወጥቶ እንደዚህ አይነት በረሃ ላይ ስትሰጡ እና እህት ወንድሞች አስባችሁበት ውጡ። ከዛ መቼም ያው አገር ላይ ሆነን ይሄ ነገር ይኖራል ወይ ይሄ ይገጥመናል ብለን አንልምና ከዛ ስንወጣው ያለው ጉጉት እጅግ በጣም የሚደንቅ ነው። ወጥተን ምን እንደሚገጥመን ምን እንደምናሳልፍ የምናውቀው ነገር የለም። በተለይ አሁን እኔ እንደው ብር እንኳን ኖሮ እንደው የተወን ትርፍ ብር እንኳን ከቤተሰብ የሚሆን ከተለያየ ነገር ትርፍ ብር ምናልባት ቅርስ ሳታወድሙ ለምሳሌ ከብት ሳይሸጥ ቤተሰብ ያለበትን መሬት ቤትን የመሰለ ነገር ሳታወድሙ ሳትሸጡ ሪዘርቭ ብር ኖሮ ከሆነ ችግር የለውም። ምናልባት ወጣችሁም ለመመለስ እድሉ ይኖራችኋል። ግን ምንም በሌለበት ከብት ተሽጦ ቤተሰብ እንግዲህ ብዙ 5 6 ወይ 10 ቤተሰብ ይዞ የሚያስተዳድር እናት አባት ሊኖራችሁ ይችላል። ያንን አውድማችሁ ያንን ቅርስ እንትን ብላችሁ በማይሆን ነገር የምትገቡ እህት ወንድሞች እባካችሁ ውጭ ሀገር ተኪዶ ሁሉ ነገር አልጋ ባልጋ ነው። በጣም አሁን ይሄ የማሳያችሁ እንደውም ከተማ ነው ማለት ትችላላችሁ። ከዚህ የባሰ በረሃ አሁን አየሩ ምናልባት ትንሽ እንትን ብሏል። እጅግ በጣም አየሩ ለደቂቃ እንኳን ውጭ ቁጭ ብላችሁ ትንፋስ መተንፈስ የማትችሉበት አጋጣሚ ነው ያለውና ስለዚህ አስቡበት። አገር ያለውን አድቫንቴጅ አገር ያለውን እድልን ብንጠቀም ውጭ ብቻ ሄደን ብቻ ይሳካልናል ብለን ያንን ጉጉት ከምናሳድር አገር ያለውን ቻንስ አሟጠን ከዛም በኋላ ደግሞ አገር የማይሆን አይነት ከሆነ ደግሞ ምናልባት ወደ ውጭ ወጥተን ደግሞ ያም ከሆነ ደግሞ እንትን በሆነ ሲምፕል በሆነ ቀላል በሆነ መንገድ ተኪዶ መስራት የሚቻልበት አጋጣሚ ቢፈጠር ቅርስ ሳይወድም ምን ሳይባል ራስን ደግሞ አሳልፎ ደግሞ በባህር ተኪዶ ያሳነባሪ ራት ከመሆን የባህር እንትን ሲሳይ ከመሆን ከእንደዚህ አይነት ነገር ብንጠበቅ ያለው ነገር ተረጋግተን እዛው ባለንበት አጋጣሚ ደግሞ ጥቂት ነገር ቢሆን እየሰራን ሙያ ብናዳብር የተሻለ ይመስለኛል። የኔ አስተያየት ነው ይሄ እንደ ወንድም ማለት ነው እና ይሄን ያሳየኋችሁ እንደው እንድትማሩበት ብዬ ነው። እንግዲህ መልካም ጊዜ፣ መልካም የስራ ጊዜ፣ መልካም